ብላችሁ ትላንት በነበራችሁበት ቤት ዝም ብላችሁ ምትዋዥቁ ካላችሁ ተረጋግታችሁ ራሳችሁንና መጽሐፍ ቅዱስን አድምጡ። የሮንኩን ነሞኒ ባየን ሰበበ ገራገራን መነዋቀዮ ኬሳ ባኒሩ ጎወምሳፍ ሶሶቢ ነሞተ tokkon መነዋቀዮ ኬሳ ባኒ ከንደ መንጅሩ ደገፈዳ ክርስቲያኖን መጋለ ከና ጆሌን ተዋሂዶ መጋለ ጌዶ ደገፈዳ በረከና አመንታ ጅጅረቹን አከፋሽኒት ይለካሜ ማና ነዶ ከለ ሳንጅሩ ከንጀሩቱ ባየት ano kararranjira demu fuati qotunafe malif yojetun mana keessan yesus lallabamu iddo yesus jirun dema sinjer karagari jedin karamali karagari malif nu akkanamonni deeman barban garu gaafa deeman mana kana sababa godatani garu akkan deemne malif manni kun manni kristiyaana keenya balbala sheerra jalqaba amma boro mataashetti lala yesus kristos ilallabdi fanno kana lala kan yesus kristos male kan barban mit lallabni keenya qiddaaseen keenya waa'ee gooftaa keenya yesus kristos male wae namota dumfa wae namota bekamti qabani wae sani miti sirritti caqasa ጳውሎስ ማሊፈከስ ዘዴ ለምንድን ነው እንዲያለው ጳውሎስ ከሌሰ የቹንሳ ማል የቹንሳ ትጋፈ ጀኑ ከሌሰ የቹንሳ ፎን ኬኛው ፈቴ ገረብየ ለፋ ከና ዱፉሳቲን ዱራ ቃመ ተኩማ ፍሰዱማን ዋቀባ ኢልማ አፉረ ቁልቁሉ ጀደሜ የሮ waaqeffatamu keessatti ኢየሱስ ክርስቶስ ኢሱማ የቹሳ ከሌሰ የቹንሳ ፎን uffachuusan dura kan jiru barasana lakkaayet ከሌሰ ጀሪ ጳውሎስ harra jechuun isaa ammoo erga Kiristoos dhalatee kaasee hamma dhufaatii isaatti harra jedhee waama Phaawulos. Hamma bara baraatti jechuun isaa ammoo addunyaan kun erga darbanii booddee hamma bara baraatti Yesuus Kiristoos isuma jechuu isaati. ትናንትና ዛሬ እስከ ዘላለም ያው ነው ማለቱ ትናንት ያለው ቅድመ ስጋዌውን ነው ከስጋዌው በፊት ስጋን ከመዋሃዱ በፊት ወደ ምድር ከመምጣቱ በፊት በቤተልሔም ግርግም ከመወለዱ በፊት ኢየሱስ ክርስቶስ ያው ነበር መጥቶ ከተወለደ በኋላ ስጋን ከለበሰ በኋላ ኢየሱስ ክርስቶስ ያው ነው ዓለምን አሳልፎ ይህንን ዓለም እንደመጋረጃ ከተቀለለው በኋላ እስከ ዘላለም ኢየሱስ ክርስቶስ ያው ነው አዲስ ኢየሱስ የለም ማለት ነው ወጣት ወንድሜ ስማ አገ ፈንደር ገጌሶ ብለሲኮ ዱርበላ አልተከና መንታ ከጅጅርቱ ዱርበ በርባቸ መና መንታ ከነ ከሳባቴ ዱርበ በርባቸ ጎለና ማከ ሰንፊ ዲዮጅራተ ደገ ፈዱ ጀከ በን ይላል ጉተንስ ከስ አጋጀቱሚ ስሪት ጀከሰን ከተሃጣጣት ይላላ ማሊፍ አመንታ ከሰኒ ክርስቶስ ሲኒዱዌ ማሊፍ ነማን ጅጅርተኒ ደምት ወሪ ዱርባስ ላላ አመንታ ከሰን ዋንን ታነፍ የተልን ጅጅሪና ለማይረባ ነገር ብላችሁ ሴቶች ወንድ አይታችሁ ከሃይማኖት እንዳትሄዱ ሃይማኖት እንዳትለውጥ አይተና ለወንድ ብለው ሃይማኖታቸውን የቀየሩ ብዙ እህቶች አሉ ለሴት ብለው ሃይማኖታቸውን የቀየሩ ብዙ ወንዶች ወንድሞች አሉ አይናችሁን ገለጥ አድርጉና በደንብ ታጥባችሁ ጸልያችሁ ነው እሺ እዚሁስ ብዙ የሚታያል ሰማችሁ ወጣቶች እሺ በሏ ወይ አይናፋሮች አይመስሉም እሺ ምናምን ይላል ይሄን እኮ በጣም አርቆ አቆልጮ ማይኮ እዛ ጀርባ ላይ ቁጭ ብሎ አይደል ወንድሞች አዎ እዚህም ያሉት ያው ሁሉም እናንተ ብቻ አይደል እዚህም ያሉት እኮ መጣ እንደ ዛሬ አልመጣም እንደ ይልኳል እና ለሌላ ጉዳይ ብላችሁ ሃይማኖታችሁን እንዳትለውጡ ኢየሱስ ክርስቶስ እንደሆነ ትናንት ያለ ዛሬ ለዘላለም የሚኖር ያው ነው የሚለው ቅዱስ ጳውሎስ እስቲ አንድ ሐሳብ ላንሳላችሁ ዕብራውያን ምዕራፍ 13 ቁጥር 7 ጀምሮ ስትመለከቱ እንዲህ ይላል አከነ ኮፍሰ ተወርበራ ዕብሮታ ቁደሰዲ ተወርበራ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ወረሰ ገሌዋ ቀዮ ስልትሉበተኒ አንገፎተ ከሰኒ ያደዳ ፍሬ አመንታሳኒ ስላላቲ አመንታዳኒ ሳንፈካዳው የእምነታቸውን ፍሬ እየተመለከታችሁ
ብላችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። ኢየሱስ ክርስቶስ ከሌሳ አራም በረበራት ይሱማ ልዩ አይነት በሆነ በእንግዳ ትምህርት እንዳትወሰዱ። በሮምሰ ኬሱማ ዳን ፍደተሚናው ናዴዊሳ በሮምሰ ማሊ አድራን ሲኒ ዶና ዴዊሳ በሮምሰ ማሊ barumsa keessummaadhaan hin fudhatamina. Maal jechuudha barumsa keessummaa jechuun? Waan manni kiristaanaa kun sitti himne, waan ergamaa Gabri'eel irraan dhageenye, waan Phaawulos irraan dhageenye yoo ta'e amantaa keenya jijjiirrati. Phaawulos maal jedha? Nus yoo taane ergamoonni Waaqayyo, ergamaan Waaqayyo kan isin lallabneen alatti wangeela haaraa fidee kan isin lallabu yoo jiraate inni kan abaarame haa ta'u. Kan maal ta'e haa ta'u? እኛም ብንሆን የሰማይ መልአክ ከሰበክንላችሁ ወንጌል ውጪ ሌላ አዲስ ወንጌል እንግዳ ትምህርት የሚሰብካችሁ ቢኖር እርሱ የተረገመ ይሁን አለ። ምን ያለ ይሁን? መልሱልኝ። ምን ያለ ይሁን? ቅዱስ ገብርኤል G+4 ህንጻ ትሰራለህ ብሏል እንዴ? መልሱልኛ። ጋፈ መረገሞ ይጃረቱ አቀይነት ተገርሲሴ ሌላ ገብርኤል ጀዴራ ጋፍ አሜሪካኒ ፓስፖርት ይከረት ቪዛን ሲሩ ኩተሜ ካናዳ ገልቱ ሲያርጌራ ዴራ ገብርኤል እንጀነ ኩምበሩም ሰኬሱማ ጳውሎስ የሮ ገሞ ኩደን ጃረተ አባ ደርቢ ኩደኒ ኮንኮላታ ላንድ ክሩዘሪን ጋፍ ደምቱ ሲያርጌራ ዋቀዮ ነትሜራ ሲንጀራ ጳውሎስ እንጀነ ኩሪስ በሩም ሰኬሱማ ኑቲ ቢይከኛ ሰሚ ቢየለፋ ከራው ማን ቀብሉ ክርስቲያኖታ waan biyya lafaa kanaan darbuun hin sossobamina. Jaallatanis bittanis biliyoonarota warra ta'an miiliyoonarota warra ta'an addunyaa kana dhiisanii deemaniiru. Maallaqni addunyaa kanaaf hin fayyadu. ገንዘብ ሕይወትን አይገዛም። ክርስቲያኖች ለገንዘብ ብላችሁ እንግዳ ትምህርት በእንግዶች ትምህርት እንዳትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም ይላል ጳውሎስ። ለጴንኬ ሰንኬና ዋቀዮና ጀባት መሌ ቡዴናን ሚቲ በዚህ የሚሰሩባት አልተጠቀሙባትምና ወሪ ከናን ወጀተን እንትንፈየደም ነው አዝርቱ ለጴንኬ ሰንኬና ዋቀዮና ባየቱ የበእግዚአብሔር ጸጋ ልባችሁ ይጽና በምግብ ብቻ አይደለም። ይህ ማለት ጾም አያስፈልግም። ጌታ ጾሞልሃል ብሏል እንዴ ጳውሎስ? ብሏል ወይ? በቃ ጌታ ጾሞልሃልና እንዳትጾም ብሏል ጳውሎስ። 14 መልእክታትን ጽፏል። ኤርጋወን ኩረፉር በረሰረ ጳውሎስ ጎፍታን ሲጾሜራቲ አትን ጾሚን ገሩ ገረን ዱበነ ጳውሎስ ፕሪስ በሩም ሰኬሱማ ነው ብለሰጎ ጎፍታን ሲቤሌራ ትምቤሌን ፈታየሪ ጅራን እንጀነ ጳውሎስ ከነከነ ሲንጀነ ይጅራቴ በሩም ሰኬሱማ ከነን ፉለቲን ኢሳን ከሲራው ፈገዳ ይቻ አኔር ገሉፍ ባባዬ ደገር ሰው እንዴት የክርስቶስን ስጋና ደም ከተቀበለ ሰው እንዴት ከተቀደሰ በኋላ ተመልሶ ይረክሳል? ብዙዎች እንደረከሱ ሰምቻለሁ እኔ። ብዙዎች ታጥበው እንደቆሸሹ ሰምቻለሁ እኔ። ብዙዎች አምነው እንደካዱ ሰምቻለሁ። ምንድነው ምክንያታችሁ? ማሊኒ ሰበብሪ ከሰን ማሊፍ አመንተኒ ከንቱ ማሊፍ ቁልቁሎፍተኒ ጥሮፍት ማሊፍ ካተኒ ኩፍት ማሊፍ አርገምተኒ ደብተኒ በዱ ክርስቲያኖታ ረብ አርገመኒ በዱራ ስናበራሩ ሙለተኒ በዱራ ዋቀዮ ስናበራሩ ባዮኒ ከሌሰ ወሪ መነ ከነ ከሰና በተኒ ቀደሲሳ ቱረን ወራስቲ አበተኒ ዋቀዮን ከደቻ ቱረን አንቲሳኒ ገነኒ ደመኒ ማሊ ጋፈሩ ሰበብኒ ሳኦ ማሊ ፈመንቲ ከሰን ገንተኒ ጋፈሩ መነሰነቲ ክርስቶስ ለለበሙ ኦርቶዶክሲን ክርስቶስ ይለለብዱ ሲንጀ ስላ ኦርቶዶክስ የቹ ማል የቹ ኦርቶዶክስ ኒ ኩመሳው ስትኒሙ jette obisaani timbekani gaafachi jedhamu dhagaani suma dhan dhasakuma dhagaan sana fidanii munutti ortodoksi tu ክርስቶስ ይለለቡ ortodoksና ክርስቶስ ነው ማሰብከው ቶርቤና ማከሰ ጅሩ ኩነ የኙቱ ዳለቴ ነጋም ቡላ የኙቱ ዳለት ኢየሱስ ክርስቶስ ሜሰ ከለከሰ ነው ልካዛ ማን የተወለደው?
ከትናንት በስቲያ የማንን ልደት ነው ያከበርነው? ኢየሱስ ክርስቶስ ተወለደ አይደል? የትኛዋ ቤተክርስቲያን ናት ያከበረችው? በተስካለ ከምቱ ከበጀ ዳሎተ ክርስቶስ ኑስን ከበጅና አኑ እንጀ አመንቶኒ ብራ አከበጀን ካሪ ረኮን ቀቡ ማፍ ከበጀን እንጀ ገሩ ካላንደሪ ከሚን ከበጀን ይሞየኔ ጋፈና ካማስ ንስን ጋፈና ኖ በሬን ገዳ ዲደሚ ሰገሊኒ ዲደሚ ሰዴቲ ሞ ዲደሚ ሰገሊ ዲደሚ ሰዴቲኒ ሂክሪ በሬን ገዳ በረነሞ ዲደሚ ሰገልታ አከቢቲኒ ሞ ወጋ ወጋራ ከቲ ወጋን ጉያን tokko ከምት shift te menutti nu ibsaadha gaafadha amma barakano tonuti gannaan injiru guyan alota injiru barakano ndara nu wajjin darbu maarami dhuguman sini jira nu wajjin darbu bakka insharocha barakana amma xamqan injiru baayizo dhageessamiti akkasaanin dhageenye barakana xamqan injiru shi cuuphaan injiru barakana hundumti keenya cuuphaasuma keessatti kabajna እሺ amma magaala keessa ammoo baatanii maal dhageessu barana xamqan injiruudha nafee odum jira shi kanaanu immoo waaqayyo nu baay'isee rakkitilaan galanni isaaf haa ta'u ililleedhaan baanee waaqayyo keenyaaf nuuf cuubameerennaka ተወልዶልናል ካልን ተጠምቋል እንላለን ከተጠመቀ ካልን በኋላ ደግሞ ተሰቀለ ሞተ ተነሳ እንላለን ተነሳ ብለን አንቀርም አረገ እንላለን ክብር ምስጋና ለእርሱ ይሁን ደግሞ ተመልሶ ይመጣል deebi'ee dhufa moojennam ol bayee fenjennu deebi'ee dhufa immoo enneetummaa amanna kanaaf ክርስቲያኖታ amantii keessanitti raafamina qabxii afur qofa isinitti meeni ani barnoota gogoolaba qabxii afur qofa naa qabadha ኢየሱስ ክርስቶስን imbeekta warri nuun jedhani waa'ee ኢየሱስ ክርስቶስ waa mati qoshi isinitti ma ኢየሱስ ክርስቶስ waaqas miti nuun jedhu tokko kitaabuma qulqulluurra ኢየሱስ waaqa kan jedhu ila naafinnaan har'uma dhufee bataskaanatti si wajjin cuubama ansini du'u ani tiksi kudhanii sinii kennoo garaa qabattan borga nama gotta cuubama biraannaaga ishelaaka namoonni tokko gaafa nu falmoo barbaadan አንድ ጥቅስ ኢየሱስ ጌታ ነው የሚል ኢየሱስ እኔ ጌታ ነኝ ያለበት አንድ ማስረጃ ካመጣ እኔ በምር ነገ በጣም መጥቼ ኦርቶዶክስ ሆናለሁ የሚሉ ሰዎች አሉ አንድ ጥቅስ አይደል የጠየቁን እኛ 10 እንሰጣቸዋለን እስቲ ነገ ይምጡ ስንት እንሰጣቸዋለን ለመሆኑ ኢየሱስ ክርስቶስ ማን ነው አሁን ሌሎቹ የሚሉት በእውነቱ ኦርቶዶክስ ተዋህዶ የምትለው ኢየሱስ ክርስቶስ ማን ነው እቺን ነጥብ ብቻ ያዙልኝ ኢየሱስ ክርስቶስ ማን ነው የሚለውን ቃል ከማብራራቴ በፊት ኢየሱስ ማለት ምን ማለት ነው ኢየሱስ ጀቹን ማል ጀቹ tokko ኢየሱስ ጀቹን ዩሹዋ ጀደማ ማል ጀረመን ስንንጀት ና ደብሳካ አፋን ወረ ሂብሮቲን ዩሹዋ ጀደማ ሂክቲ ሳሞ ቆሪች ፈይሳ ይቻል ዩሹዋ ማለት መድኃኒት አዳኝ ማለት ነው ምን ማለት ነው ጠዋት መምህር ዱላ መጋቢ ሃይማኖት ያስተማሩት ርዕስ ንገሩኝ እስቲ ያስተማሩበትን የትምህርት ርዕስ ንገሩኝ ወይ ጉድ አቤት በሉ መልሱ ማልስኒ ደለቴራ ቆሪቺ መድኃኒት ምን ሆኖላችኋል መድኃኒት የተባለው ማን ነው ኢየሱስ ክርስቶስ ነው ብለዋል ስለዚህ ኢየሱስ ማለት መድኃኒት ማለት ነው ቆሪቼ የቻለ ኢየሱስ ክርስቶስ ጀነ ገና መስርት ይበልና ዋንበረነ ኤጋን ኢየሱስ ክርስቶስ ኢየሱስ ጀቹን ቆሪቼ ይወታው ክርስቶስ ጀቹን ሞ ከነመ ፈይሱ ጎፍታን ኬኝ ፈይሳን ኬኝ ኢየሱስ ክርስቶስ ጀነ ከኑት ዋምኑ ፈከኛፍ አማኑኤል ጀቹን ዋቀዮን ወጅኒ ታኤ እግዚአብሔር ከኛ ጋር ሆነ ማለት ነው አማኑኤል ማለት ኢሳይያስ 7:14 ላይ ኢሳይያስ ቶር በኩዳፉር ወንጌል ማቴዎስ ቶኮ ኩደሰዴት ቀበዳ ማቴዎስ ቶኮ ኩደሰዴት ኢሳይያስ ቶር በኩዳፉር ቀበዳ ሉቃስ ለመኩደሰዲ ሉቃስ 2:13 ላይ ኢየሱስ ማለት የስሙ ትርጓሜ መድኃኒት ማለት ነው ምን ማለት ነው መድኃኒት ማለት ነው ቆይ እንግዲህ በደንብ ስሙልኝ ኢየሱስ ማለት መድኃኒት ነው የኛ መድኃኒት ስንት ነው ምን አላችሁ ገብርኤል መድኃኒቴ ብለን ገብርኤል መድኃኒቴ ብለን እናውቃለን እንዴ ገብርኤል ምናችን ነው ገብርኤል ማልከኝ ነው
Fayyisaa keenya isaa fannifamee kan nu fayyise maal keenya ገብርኤል gargaaraa keenya ረዳታችን ነው ቅዱስ ገብርኤል ይረዳናል ያድነናል ስንል ደግሞ ከመከራ ይታደገናል መዝሙረ ዳዊት 33 7 ላይ ፋሩ ዳዊት ሶዶም ይሰዲ ቶርበራ እርግማን ዋቀዮ ወራ ዋቀዮ ሶዳተን ጭነሳኒ ኒመርሳ ኒቡፈታ ኢሳኒ ኒፈይስ እርገ እርግማን ዋቀዮ ጉፉ ሴጠናራ ቆሮምሳ ሴጠናራ ኑ ፈይሰ የቹ ኬኛ ማለ ፈኒፈሜ አከ ኢየሱስ ኑ ፈይሰ የቹ ኬኛ ሚቲ አገፈታ ካን ተሰቅሎ እንደ ኢየሱስ ያድነናል ማለት አይደለም ገብርኤል ረቂቅ ነው መልአክ ስጋ የለውም ሚካኤልን በሉት ገብርኤል ስጋ የላቸው መላእክት ረቂቃን ስለሆኑ ስለዚህ ኢየሱስ ክርስቶስ መድኃኒት ስንል ግን እንኳን ለኛ ለዓለሙ ሁሉ የሚበቃ መድኃኒት ለምን ሁሉ ስለዚህ ኢየሱስ ማለት መድኃኒት ነው እና ኢየሱስ ክርስቶስ ማን ነው ብለው ለሚጠይቋችሁ አንደኛ ነጥቡን ያዙልኝ ኢየሱስ ክርስቶስ በሉ ጠይቃችኋለሁ ጀራ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ጀራ ኢየሱስ ክርስቶስ ጎንከዋቅ ጎንከነማ እንራምፈቲና ኩን ተቆፋር ምን ማለት ነው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ማለት ጎንከነማ ጎንከዋቅ የቹ ማል የቹ ከኛ ጋፈ ጀኑ አመለ ለመራ አመለቶክ ቃመ ለመራ ቃመቶክ ዱብሬ ማርያም ይራ ዱፌ ፎን ከኛ ውፈቴ ወሎሜ ዋቀ ነመተ የቻ ዋቀ ማልተ የቻ ዋቀ ነመተ የቻ ፍጹም ሰው ፍጹም አምላክ ማለት ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል በተዋህዶ ከድንግል ማርያም በነሳው ስጋ አምላክ ሰው ሆኖ የተገለጠ በስጋ የተገለጠ አምላክ ማለት ነው በምን የተገለጠ አምላክ ምን አላችሁ በስጋ የተገለጠ አምላክ ዋቀ ፎኒን ሙለተቻ ከራ ኢየሱስ ክርስቶስ ጎንከ ዋቀ ጎንከ ነመ ጋፈ ጀኑ እሰከነ የቹ ኬኛ ሜ ጨቀሰቶ ኮንስኒ ኬን ለመስኒ ተኒማ ከነቀበዳ ወንጌል ማቴዎስ በቁና ኩደጃ ለኮፍሰ ኩደጃ የማቴዎስ ወንጌል ምዕራፍ 16 ቁጥር 16 አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ክርስቶስ አቲ ጅራታ ኢልሞ ዋቀዮት ጴጥሮስ ያ ክርስቶስ አቲ ጅራታ ኢልሞ ዋቀዮት ፎን ማርያም ይፈቴራ ጴጥሮስ ባውጂና በቴራ ገሩ አኒ ኤኙ ጋፈት እንጀሩ ጴጥሮስ አቲሞ ጅራታ ኢልሞ ዋቀዮቲ አቲ ኢልሞ ዋቀዮት ሙጫነ ማቆፈሚቲ ኢልሞ ዋቀዮቲ ኢልማ ኤኙን ስንንጀት ኢልማ ኤኙ ኢልማ ዋቀዮ የእግዚአብሔር ልጅ ነው አለው ወንጌል ማቴዎስ ኩደጃራ ወንጌል ማቴዎስ በቆና ሰዲ ለኮሰ ኩደቶርባ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እንዲህ ይላል ዝንቱ ውእቱ ወልደ ዘአፈቅር ኢልሚኮ ሙጫንኮ ንንጃለዱ ንንዳልቹ ኮኖ ኢሳ ደጊፈዳ የደ ዋቀዮ አባን ዱሜ ሰኬ ሰጋፈ ክርስቶስ ጩበሙ ሙጫንኮ ኢልሚኮ ኢሳን አዱኛ ከን አከን ፈይሱዳፍ ኢሳን ብየ ለፋትስኒ ኤርጌ ኢልሚኮ ኢሳ ይሰረጋ እርሱን ስሙት አለ እግዚአብሔር በደመና ሆኖ እርሱን ስሙት ኢሰደገ ፈዳይ ከናፍ ኢየሱስ ክርስቶስ ፎንኬኛ ውፈቴ ገሩ ኢልሞ ዋቀዮ ጋፈተው ጎንከነማ ጎንከዋቅ ጀና አመና ሞቶ ተኮ ጋፈዳ ሜ ኢየሱስ ዋቀ ሞነ መጋፈተኒ ዋቀስ ነመስን እንጂ ሜጋ ዋቀስ ነመሚት እኒ ብሻን ረደሜ ኤኙ ጀራ ጋፈዳ ነመሞ ዋቃ ጀራ ጋፈዳ እኒ ብሻንራ እጀቻ ደሜ ኤኙ ዮጀተን እኒማ ኢየሱስ ካየ ኢሰከምን ኢሰማራሚራ ዳለቴቱ ብሻንራ ደሜ ነምኒ ኮቤ ተኮ መለ ሜሻ አማያ ተኮ መለ ብሻንራ እጀቻ ደሙ እንደናማ አከሚን ብሻንራ ደሜ ሬ ኦጀኑ ለኪ ዋቁማ ሳቲን አከነተኤ ፎኑማ ሳቲን አከነተ እንጀኑ ኤርጋ ክርስቶስ ፎኒን ዱብሬ ማርያም ይራ ዳለቴ ወሎሜ ቦዴ
foonsaa kanadha akkasuma waaqummaansaa kana jennee adda baasuun danda'ama መለያየት መከፋፈል አንችልም በመለኮቱ እንዲያደረገ በስጋው እንዲያደረገ የሚሉ ሰዎች አሉ ባህር ላይ የሄደው ማን ነው ስንል በስጋው ባህር ላይ ሄደ ከዛስ በመለኮቱ ከተዋሃደ በኋላ ማን ነው ባህር ላይ የሄደው ማን ነው ባህር ላይ እየተራመደ ሄደው ካላችሁ ማን ነው እሱ ሰው የሆነ ማን ሰው የሆነ ማን አምላክ ደህና አደራችሁ ጉድ እኮ ነው አከምቡልተን ነጋዋ ቀዮስኒ ፈባየት ነምባይ ሰሚቴ ጋዋ ካናምባይ ሰፉል ኬሰን ጉጉራቸራ እሺ ቀብጤላ መናኬና ቀብጤላ መቆፈስልት ሜን ቱምራ ቶክ ኢየሱስ ክርስቶስ ጎንከዋቅ ጎንከነማ ለማፋ ኢየሱስ ክርስቶስ ዋቅ ኢየሱስ ክርስቶስ ማለት ናዴምሳ ኢየሱስ ክርስቶስ እግዚአብሔር ነው ይሄ ማስረጃ ልስጣችሁ እግዚአብሔር የሚለው ስም በሁለት መንገድ ይተረጎማል ያዙልኝ እግዚአብሔር የሚለው ስም በሁለት መንገድ ይተረጎማል አንደኛው እግዚ ማለት ጌታ ማለት ምን ማለት ነው አላችሁ ግን ምን ማለት ነው ጌታ እግዚ ማለት ምን ማለት ነው ጌታ በሺዎች የሚቆጠሩ ሰዎች በውጪው ዓለም ሆነው ያዩ ነው ድምጻችሁን ከፍ አድርጋችሁ መልሱ እግዚ ማለት ምን ማለት ነው ጌታ እግዚ ስንል ጌታ ነው ሄር ስንል ደግሞ ዓለም ማለት እግዚአብሔር ስንል የዓለማት ጌታ እግዚ ጋፈጀኑ ጎፍታ ሄር ጋፈጀኑ አዱኛ እግዚአብሔር ጋፈጀኑ ጎፍታ ኡማ አዱኛ የቻኬ ይግኒቶ እግዚአብሔር እንዲለመፋ እግዚ አብ ሄር እግዚ የቹን ጎፍታ አብ የቹን አባ ሄር የቹን አፉረ ቁልቁሉ ጀቻ ከናፍ እግዚአብሔር ጋፈጀን አባ ኢልም አፉረ ቁልቁሉ ጀቹኬ ከናፍ ኢየሱስ ክርስቶስ ዋቅ ጋፈጀኑ ረጋ መጫፍ ቁልቁሉ ኬሳ ቀበዳ ፋርፈና ዳዊት በቆና ቶርባተሜ ቶርበ ጃተሜሻን መዝሙረ ዳዊት 7765 ፋሮ ዳዊት አፉርተሜ ጃሻን መዝሙረ ዳዊት 465 ሉቃስ 2452 ሉቃስ ድግደሚ አፉር ሸንተሚለም ሁጅዱ ከቦታ በቆና ቶኮ ለኮፍሳ ሰገል ፋሮ ዳዊት አፉርተሜ ሰገል ለም መዝሙረ ዳዊት 49:2 ኢዩኤል 2:32 ኢዩኤል ለማ ሶዶሚ ለማ ሮሜ 10:13 ሮሜ 10:13 ሁጅዱ ከቦታ በቆና ለማ ለኮፍሳ ድግደሚ ቶኮ የሐዋርያት ሥራ ምዕራፍ 2 ቁጥር 21 ላይ እነዚህ ሁሉ ኢየሱስ ክርስቶስ እግዚአብሔር እንደሆነ የሚያስረዱ ጥቅሶች ናቸው ኢየሱስ ክርስቶስ ማን እንደሆነ አልኳችሁ ማን እንደሆነ ወይ ጌዶች ማርያምን ምንድናችሁ ግን እንዴት ነው ሌላ ቦታ ስለለመድን ነው እንዴ ተቀየራችሁብኝ ሌላ ጊዜ እኮ መድኃኔዓለም ይሰማል እኮ ድምጻችሁ ምን ሆናችሁ ነው ኢየሱስ ክርስቶስ ማን ነው አልኳችሁ ተው እንጂ እናንተ ድጋሜ ጉባኤ እንዳልሰራ ያደረጋችሁኝ ነው በዚህ መንፈስማ ከሆነ አለ ደሞ ነባብቻለሁ ነጎሮሶሌ ያለው ነና ከፍያል ነጉደር አምቦ እንሄዳለን ያው ጸባያችሁ ታይቶ ማለት ነው እዚህ ናችሁ እግዚአብሔር በቤቱ ያቆያችሁ እና አሁን የነገርኳችሁን ጥቅሶች በሙሉ ኢየሱስ ክርስቶስ እግዚአብሔር መሆኑን ዋቀዮ ተውሳ ከን ኢብሰኒ ጨቀሶና ማእስልትም ይኩን ከመዳ እኒ ሰደፋ ኢየሱስ ክርስቶስ ኡማዳ ኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ ፈጣሪ ነው አንዳንድ ወገኖቻችን ምን ይላሉ በተለይ በእስልምና ቤተ እምነት ያሉ ኢየሱስ እኔ ነብይ ነው እኔ አንድ ቦታ ፈጣሪ ነኝ ያለበት ቦታ ካለ ወላሂ መጥቼ እኔ ኦርቶዶክስ ሆናለሁ ያሉ ሰዎች ገጥሞኛል እኔ ኢየሱስ ምንድነኝ ካለ እኔ ምንድነኝ ካለ ፈጣሪ ነኝ የሚል አንድ ቦታ ማስረጃ ካለ አንድ ቦታ አይደለም 5 ቦታ ልስጣችሁ ያዙ ነገ መጣችሁ እንድትጠመቁ ነው አንደኛ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ወንጌል ዮሐንስ በቆና ቶክ ለኮፍስ ቶክ ወንጌል ዮሐንስ በቆና ቶክ ለኮፍስ ሰዲ ዕብሮተ በቆና ቶክ ለኮፍስ ቶክ ዕብራውያን 1:1
ቆላሲስ በቆና ቶክ ለኮብሰ ኩደሽን ሃንገ ኩደጃ ቆላሲስ 1:15 እስከ 16 ፋሩ ዳዊት በቆና ዲበቶኮፍ ቶኮ ለኮብሰ ዲግደሚሻን ወንጌል ዮሐንስ በቆና ኩደን ለኮብሰ ሶዶማ ቆሮንቶስ ሰዱራ በቆና ሰዴት ለኮብሰ ጃ ኤፌሶን በቆና ለማ ለኮብሰ ኩደን ኤፌሶን 2:10 ኢሳይያስ 44 digdami afur mul'ata yohannis boqonnaa tokko lakkoofsa 8 caqasoota kana yoo qabattan hin fayyadamtu yoo qabachuu baattan immoo egaa laaltu tokko qofan isinitti hima isa Efesoon 2:10 irraa jiru tokko qofan isin dubbisa akkana jedha እኛ ፍጥረቱንና ኑቲ ኡመምቶታ ሳት እንመላለስበትም ዘንድ አከይሳን ደደብኑፍ እግዚአብሔር አስቀድሞ ያዘጋጀውን ዋቀዮን ዱራን ዱርሴ ካንቆጴስ መልካሙን ስራ ለማድረግ ወጂ ሰጋሪ አከወጀኑ በክርስቶስ ኢየሱስ ተፈጠርን ይላል በማን ተፈጠርን ክርስቶስ ኢየሱስን ኡመምኔ ይሄን ኡመምኔ በከተኮራ መጫራ ከሰን ከሳ ኢየሱስ ኡማ ከንጀሩ yofidan jedhu kuno qabadda ጳውሎስ ኤፌሶኒፍ ከንበረስ ኤፌሶን 2:10 irraa hojii sagarii ta'e waaqayyo duraan dursee kan qophees hojii sagarii akka ittiin hojjennu akka ittiin deddeebinuuf hojii sagarii akka ittiin hojjennuuf kan qopheesse karaa Kiristoos Yesuusin uumamne eenyuun uumamne mee warri Yesuus nu uumne ettanii ilcha kana injirtan ka kanaaf injideen yellaachuu mee alkoot ለዚያ mee Kiristoos nu uume ነው ወርጀተን ሞገለተ ይፈዳ waaqayyo isna baay'ees ዘይቲን ገቲሽ ዮልባተሚ አከስመቲ ያንኒ ከሰን ዶ ዘይት ትጅረሚ ሜካ ገይራ መዘይቲን ቢከን ቋስ እንጂ ጨልሳ ዋስ እንጋፈቹ ሜካ ገይ ዘይቲነስ ኩመላሚ ገመዳ ዋተኮ ኢልል ጀራቲ ዋን ተኮን ስንትማ ኢልል ጀራካ ገና ኩማ ፍርጎታ እሺ gana kuma furguta isa kuma lama se gaafa si samuun keessa yaadda gaafa kuma furgee maal jechuu keessan jiraachisuu danda'amoo danda'u waaqni keenya danda'amoo danda'u ማኖር ይችላል አይችልም እግዚአብሔር ያውቅበታል አያውቅበትም እንደው እሱ ከፈቀደ እኮ ያለ ምግብም እኮ ሊያኖር ይችላል እኮ የኛ ጌታ አይችልም እንዴ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ተብላችኋል ስለዚህ ስለ ሽንኩርት አትጨነቁ ሌሎች ይጨነቁ እናንተ ስለ ነፍሳችሁ ጉዳይ ስለ እግዚአብሔር መንግስት ብቻ አስቡ ዋይ ሞቱ ማዋቀ የቆፋ ያዳመለ ዋይ ቁልቢ ዋይ ዘይታ ማረከተን ከንስንጅራችሁ ዋቀዩ ደማቲ ከሰኒና ረገሰኒ hojii keessaniin argeessani dhugaa mindaa mana mootummaatti argattan torraan isin ga'e isarraan isin ga'e kanaaf Amaanu'eeliif galata fidaa galanni isaaf haa ta'u yaadaaf qalbii keessa wangeela wajjin taasisaa malee fedha addunyaa kana wajjin waa'ee biyya lafaa kana wajjin raafamina waaqayyo hunda keenya wajjin haa ta'u arfaffaa kanaaf Phaawulos maal jedhe Kiristoos Yesuusin uumamne jedhe kunoo ኤፌሶን በቆና ለመለኮፍ ሰኩደን ቀበዳ እንዱማ አራተኛው ኢየሱስ ክርስቶስ ፈራጅ ነው ኢየሱስ ክርስቶስ ምንድነው ምን አላችሁ እኛ አማላጄ ድንግል አማላጄ ስንል እነ ኮፒ ፔስት ደግሞ ምን አሉ አማላጄ ኢየሱስ አማላጄ ኮፒ ፔስት ምን አለ ዜማዋን እንኳን ቢተውልን እኛ ካልገባንበት እኮ ወጡ አይጣፍጥም እዛ ቤት ነገራችን ላይ የኛ መዝሙር ከሌለበት የኛ ስም ከሌለበት ታቦታችን እዛ ቤት ካልተጠራ ስሙ እነ ድንግል ማርያም እዛው እነ ተክለ ሃይማኖት እነ ገርላት ድርሳናቶቻችን እዛ ቤት ካልተጠሩ የስብከት አጀንዳ የለም እንደው እቺ ቤተ ክርስቲያን እኮ የማታልቅ ርዕስ ናት ከፍ አድርጋችሁ አመስግኗት በእውነት የማታልቅ ርዕስ ለስንቱ እንጀራ ሆነች
ነች መሰላችሁ እቺ ቤተክርስቲያን? ለጀማሪ ፓስተሮች ሳይቀር እኮ ነው እንጀራ የሆነችው ቤተክርስቲያን። ገና ጀማሪ ፓስተር ምን እንደሚል ታውቃላችሁ? ኦርቶዶክስ ብሎ ይጀምራል። ምን ብሎ ይጀምራል? ኦርቶዶክስ ሳይሆን ደግሞ ኦርቶዶክስ ነው። እሺ ነገሰልሚ ወሪ ሬፉ ጀልቀበን ሙማን ጋፉ ዋኑንዱምቱ መነኬ ፋሩኒ ሰመመነ ሰናዱ ሜራ ፋሩ መገንገኝ ገለቴ ፈማዳ አማ በራበራ ትቀበረት ይሉ ኑ ብረት ተከስሚቲ ኑ ብረት ጋፈ ፋርፈኑ ገለቴ ፈማዳ አማ በራበራት ሚቲሬ ሚቲ አማ በራበራት ሞ ሞቲ ዳት የኔ መለ ግዱት ፎሪጭኑ ግዱትን እንጨራ መዝሙሪን ከኝስ ነው እንጨራን ሲዛ ያስዋል ዝማሪያችን ያ ይሄ ፉጨት ያመጣል መዝሙራችን ቅዳሴያችን ፉጨት አለ እንዴ ማህሌቱስ ፉጨት አለ እንዴ አንድ ምስራች ልንገራችሁ ከፍ አድርጋችሁ አመስግኑ በዓለም ላይ አዱኛ ከሰት የምስጋና ትምህርት ቤት ብቻ ያላት ብቸኛዋ ተቋም ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እኮ ናት። እናንተ ደስ አይልም? መንበሩም ሳገለታ ከንቀብዱ መነ ክርስቲያን ኦርቶዶክስ ተዋሕዶ ቆፈራ መንበሩም ሳገለታ ቀብዲ ባይዞይ አከ መንበሩም ሳሞቱማ በተስካነ ከሰ ገለኒ መንበሩም ሳገለታ ቀቡ መንበሩም ሳገለታ ይቹን ዋቀዮ ገለቴ ፈቹ ዳፊ ወጋፉር አኔ በተስካነ ከና ጋበኒ ዩኒቨርሲቲ አፉራዴው ወጋሸን መኒ ክርስቲያና ከነበርሲስ ወጋሸን ዋይ ሲያሰ በየለፋ ከና ዋያ በሉንም ዋታ በሉንም ዋቱ አበሉን አቢቱ አበሉን እምቢቲን ሚቲም አጭቲ እንኑት በረኑ ኢየሱስ ክርስቶስ ዋቀ በረበራ ተውሳ ጎፍታ በረበራ ተውሳ ቅዳሴ ኬኛ ማይሌቲ ኬኛ ፋርፈና ኬኝ ከነበርሲስ መኒ ክርስቲያና መንበሩም ሳገለታ ቀብዲ መኔና መንቶ ተብራን ቀበን መንበሩም ሳገለታ ማፈከንስ እንጀለ ቤክቱ ኤላ halkan ማይሌቲ ጀሩ ወርቄሲ ማልጀሩ እንጀል ማልጀሩ ማህሌቲ የቹን አቦቲን ኬኛ ሲርነ ያሬዲን ገለቶ ያሬዲን halkan ጉቱ ዋቀዮን ከንገለቴ ፈቻ ቡለን ስራተ ማህሌቲን አኩማ ሰዓቲ ሸኒን ጀልቀቤቱ ሳኩና ተኮረቲ ህኑሙበር ከን ሐራ ጀደሜ ህንጉዱን ፈማ አኩማ ማህሌቲን ኑሜንሞ ስማተ ነግ ከንጀለሙ ጅራ አርሳ ገለታ ዮኪንሞ ገለተ ጫሉ ገለታ ኦቦሮ ጀዳሜሞ ኢትፉፋ አኩማ ስብሐተ ነጊን ጥሙረሜንሞ ጸሎተ ኪዳን ከንጀለሙ ሞጅራ ገለተ ጫሉ ገለታ ኦቦሮ ከንጀለሙ ጅራ ኢሳት ኢትፉፋ አኩማ እኒ ጥሙረሜንሞ ሲርነ ቅዳሴ ካሲርነ ቁልቁሌሳ ኢትፉፋ አኩማ ሲርነ ቁልቁሌሳ ሰገሊን ጥሙረሜ ሰዓቶ ኮቦዴሞ ሰገንታን ገልገላ ሞንጀል ቀበ ሰገንታ ወንጌላ አከ ሰገንታ ወንጌላ ራወተሜን ሰገንታን ሳታቲ ሞሉፋ ሳጉቷል ከንጉቱ ላበተኒ ብለን ኢላላ ካበልበሊ መነ ክርስቲያና ሳዲ ደም ያፈርከን እንጩፋምኔ መነ ከነ ቆፋ ወርገለኒ ቢልፍኒ መነ ከና ፋተው ዋቀ መነ ከነ ኑኪኒ ፋተው እቺን ቤተ ክርስቲያን የሰጠና አምላክ ስሙ ለዘላለም የተመሰገነ ይሁን። እኔ ሌሎችን እየነቀፍኩ አይደለም፣ መብታቸው ነው። ሌሎች ቦታ ስትሄዱ አሁን እዚህ ቤት ኪዳን አለ እንዴ? ቅዳሴ አለ እንዴ? ንክስ አለ እንዴ? ማህሌት አለ እንዴ? አረም የሚባለው ሌላ ቦታ ሄዳችሁ እነዚህ አካባቢ ይኖራል አላውቅም። ሌላ ቦታ ግን እንዴ በሸራ ላይ እሁድ ከ2 ሰዓት ማነው ከ3 ሰዓት እስከ 4 ሰዓት የትንቢት ሰዓት ይላል። የምን ሰዓት? ከ4 ሰዓት እስከ 6 ሰዓት ደግሞ እጅ የመጫን ቀን ወይም ሰዓት። ከዛ ደግሞ ከ6 ሰዓት ደግሞ እስከ 8 ሰዓት የዘይት የምን አልኳችሁ? ከ8 ሰዓት እስከ 9 ሰዓት ደግሞ የቴስታና ያው ታውቃላችሁ፣ ለእናንተ ነግራችኋል። ያው እኛ ቤት አለ እንዴ የጎመን የቲማቲም የሚባል የለም እዚህ። ስብሐት እግዚአብሔር ብቻ ነው። አችን ቤተክርስቲያን የሰጠንን መድኃኔዓለምን አመስግኑ ታከፍ አድርጋችሁ በእውነት
ናቺ ቤተ ክርስቲያን የምትሰብከው ክርስቶስ እንደሆነ ኢየሱስ ክርስቶስ ፈራጅ ነው ስንል አይ አማላጅ ነው እንጂ ፈራጅ አይደለም ይሉናል። እስቲ አንድ ሁለት ማስረጃ ብቻ ልስጣችሁ። ኢየሱስ ክርስቶስ ፈራጅ ነው። ኢየሱስ ክርስቶስ ምንድነው? ሙርቴሳዳ ፋሩ ዳዊት በቆና ሸንተሚ ቶርባ ለኮፍሳ ቶርባተሚ ሸን ቶርበራ ፋሩ ቶርባተሚ ሸን ቶርባ መዝሙር 75:7 ፋሩ ዳዊት ሸንተመ ጃ መዝሙረ ዳዊት ምዕራፍ 50 ቁጥር 6 ወንጌል ዮሐንስ በቆና ሸን ለኮፍሳ ዲግደሚ ሰዲ ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ወንጌል ማቴዎስ ዲግደሚ አፉር ሶዶሚ ቶኮ ሃማ አፉርተሚ ጃ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ 46 ያለው ነው። ሌላው ያዕቆብ 5:9 ያዕቆብ ሸን ሰገል እንብራን ጢሞቴዎስ ለመታ በቆና አፉር ለኮፍሰ ሰዴ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ሌላው የመጨረሻው ራእይ 22:12 ሙልእታ ዲግደሚ ለማ ኩዳለም ጨቀሶና መስኒ ከነ ወንዱማ ጨሊሰኒ ከከቀበተን ቶንተ መነገላት ይላላ መጫፈ ቁልቁሉ ኬሰን ኪታበ ቁልቁሉ ኬሰን አድባ ፈዳ ይላላ ረጋለ መስኒ ከነ ኢየሱስ ክርስቶስ ዋቀ በረበራ ጎፍታ በረበራ ከቴፊ ሙርቴሳ ከቴ ሉቲማ ሳንኬሳ ቶኮ ቆፈን ስንቲማ አንዱን ብቻ ልንገራችሁ። የቱን መሰላችሁ? ጢሞቴዎስ ኢሰለመታ በቆና አፍሩ ለኮፍ ሰዴት ረሰጅሩን ቆፈን ስንቲማ መልካሙን ገድል በሉስ በሉዋ መልካሙን ገድል በሉ ተጋድያለሁ ቀብሱረ ሰጋሪ ይራ ቀብሳይራ ፊግቸኮስ ጡሙሬራ አመንታኮስ ኤከዴራ ገረፉል ዱራት ይራ ገረፉል ዱራት ጎንፎን ወሬገሙማ ጎንፎን ከመጃ ናፍ ቆጳይራ ናፍ ማልቴራ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል ካለ በኋላ ቅዱስ ጳውሎስ ይቀጥልና ይህም ኩንስ ጻድቅና ፈራጅ ይላል። ጻድቅና ምን? ጻድቅና ፈራጅ ኩንስ ቀጀላፊ ሙርቴሳ ከንቴ ክርስቶስ ጎፍታን የሮሰና አናፍናኬና አጀሪ ጳውሎስ ጻድቅና ፈራጅ የሆነ ጌታ ያን ቀን ለኔ ያስረክበኛል አለ። ፈራጅ ማን ነው? ማን ነው ፈራጅ? በሉ አራቱንም ዘርዝሩልኝ። ኢየሱስ ክርስቶስ ማን ነው? አንደኛ በሉ እንዳታሳፍሩኝ። ኢየሱስ ክርስቶስ ማን ነው? መድኃኒትማ ነው። አንደኛ ብዬ ነገርኳችሁ። ኢየሱስ ክርስቶስ ምንድነው ብያችኋለሁ? ፍጹም ሰው ፍጹም አምላክ አንደኛ። ሁለተኛ ምን አላችሁ? ከና አመቷም ሲንፉረተን ያደራሸት ሲነቀን የማማን ዱጋረብኝ ሲንጀራ ማል ኤኒ በለሳ ዋናው መስቲራ ቢልን ነገኙ ለመፋረት ኢየሱስ ክርስቶስ ማለን ሲንጀራ ኢየሱስ ክርስቶስ ዋቀዮ ቢሬ እግዚአብሔር ነው ብለናል። ያዙ ሶስተኛ ማሊዳ ኡማ ነው ወከል ፈራጅ ነው ወይስ ፈጣሪ ነው? ፈጣሪ ነው አይደል? አራተኛ ኢየሱስ ክርስቶስ ፈራጅ። እነዚህን የመጽሐፍ ቅዱስ ጥቅሶች ያዙና በሃይማኖታችሁ ጽኑ። በመናችሁ ጽኑ። በመናችሁ ጽኑ። የትምህርት ርዕሴን ንገሩኝ። ዝም በሉ እስቲ እናንተ ሰንቤዎች፣ ሰንደይ ስኩሎች ዝም በሉ እስቲ እናንተ መልሱልኝ እስቲ። ህፃናቱም ዝም በሉ። ቆይ እናንተ አዋቂዎቹ መልሱልኝ። ቃና ላይ ማን ነበረች ያቺ ምላሰኛዋ? አቤታ በእርግጠኝነት ቃና ላይ አሁን ፊልም የሚሰሩትን ንገሩኝ ብትባሉ እንትና እኮ እንትን ሆና ያቺ እንትናን ያስገደለችው አይደል? ስሟን ከነ አያቷ ከነ ቅምቅም አያቷ እንኳን ይዛችኋታል። ማርያምን እውነቴን ነው የምላችሁ።
ኦርቶዶክሳውያን የኔ ቤተሰቦች ለወቅሳችሁ ሳይሆን ስትጠየቁ ከዚህ በኋላ የሚያስተምሩት መምህር ሰፋ ያለ ጊዜ ስለሚወስዱ በደንብ ማስታወሻችሁን ይዛችሁ እንድትሰሙ በእግዚአብሔር ፍቅር እጠይቃችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም ያው ነው። ዕብራውያን 13:8 ስለነበረን ጊዜ መድኃኔዓለም ስሙ የከበረ የተመሰገነ ይሁን። ከትምህርት በኋላ ተመልሰን ልንገናኝ ስለምንችል በንቃት ሆናችሁ